ያው ታጋሽ እናስፈታለን ብለን ታግተን አመሸን። ወላሂ መፍትሄ ከመጣ በሚል እንግዲህ ደግሞ ሳትንኩብ ነከሊያና ሲሉና ማጣት ወንድሜን በጣም የሚደብር ምሽት ነበር። ያሳየኝ የለሞይ ጥሩ ወዳጄን ጥርሶች የለሰኑት ድብቁ ማንነት ምን እንደሚታሰብ ማያሳይ ሰውነት በዙሪያ የነበር ዋልት ወዳጅ ዘመድ ማጣት መውደቅ መጥቶ አተራው መንገዴ አትንኩቢ በልቤ ሳት ነው የሚነድ አትንኩቢ ውድቀቴን እኔ ወደዱት አትንኩቢ የወዳጅ ጠላቴን አይቻለው እሳት የቀመሰ ደረቅ ጭድ ይመስል በእኔ ክፉ ጊዜ ሲገለጥ ማስመሰል ንግግር ሞላሁት ልዝብ አንደበቴን ጭራሽ አትንኩብኝ ያልኩኝ ማጣቴን ሁሉን ቢገልጥልኝ አስመሳይ ወዳጅን ድንገት ቢያሳየኝ የወዳጅ ጠላቴን አሁን ተማርኩኝ ማን እንደሆነ ሰው ዝም ብዬ ሄዳለው ራሴን ልጠብቅ ነው አትንኩብኝ በትናገር ለካ የምትሄድበት በቃ ለኸይር ነው። የሆነ ነገር የተሻለ ጥሩ ነገር ደግሞ ፈጣሪ ያዘጋጅቶልህ ነውና ምንም ነገር እንዳይሰማ ምንም ነገር በውስጥ እንዳትበሳጭ ያው ከፈጣሪ ጋር ብቻ ዱዓ እያደረክ ራስህን እንትን በል። ከዚያ ውጭ ግን ምንም አይዞህ፣ ህይወት ነች ማለት አው ነው ታውቅ ነው። ምን ይሄ ገሃዱ ዓለም ነው። ሳቅ፣ ደስታ፣ ሐዘን፣ ሞት ያለ ነውና አልሐምዱሊላህ ምን ሄደን ከልጆቻችን ጋር ከቤተሰቦቻችን ጋር ነው የምንደበለቀው። ሀገራችን ነው የምንሄደው፣ ወደ ሌላ እኮ አንሄድም። ስለዚህ አልሐምዱሊላህ እሱ ያመጣውን መቀበል ነው። ግን ያለምንም ጥፋት ትንሽ ያለምንም ጥፋት የአይነት ውሳኔ መወሰኑ ትንሽ ያው ከበድ ይላል። በምንድን ነው? ቆይ በፍርድ ቤት በኩል ነው ምንድን ነው? ምንም አይታወቅም። እና ሰው የሚያናግርልህም አልቻለም። ግን ያለምንም ክስ ያለምንም ጥያቄ እንዴት ሊሆን ይችላል? ምንም የለ፣ ያው ምንም የለ። ዝም ብለው በቃ ጠሩኝ ሄድኩኝ። ደግሞስ ምን አደረክ? ምን አጠፋክ? ምንም በቃ እንደዚህ ሀገራችንን ለቀህ እንድትወጣ ተወስኗል አሉን። ምንድን ነው ችግሩ ብንል ተወስኗል ምንም። ስለዚህ አቡዬ አገር ቤት ስትመጣ እኔ ነኝ የምቀበልህ፣ እኔ ነኝ የምንከባከብህ። ይሄኔ ንጉስ ነህ አንተ። ንጉስ እንደዚህ ይገፋል፣ ጀግና ይገፋል።
አይፈራም። እግዚአብሔር አለ፣ የኔ አምላክ አለ። አላህ የሚጠብቅሃል። አይዟችሁ፣ ለእኔ ያሰባችሁ፣ ለእኔ የተጨነቃችሁ፣ እኔ ደህና ነኝ። እኔ እድለኛ ነኝ። አልሐምዱሊላህ አለመታሰሬም ለሁሉም ነገር አልሐምዱሊላህ። ለምሳሌ ይሄ ወንድሜ እኔ ጋር ሄዶ እሱ ስለሆነ የኔ ስፖንሰር እንዳልታሰር ኃላፊነቱን ወስዶ ከሀገር እስከምወጣ ድረስ ከመታሰር ይልቁንስ ኃላፊነቱን ወስዶ ተረጋግቼ በስነ ስርዓት ወደ ሀገር እንድገባ ያደረገኝ ነው። አልሐምዱሊላህ። ምናልባት እሱ ኃላፊነቱን ባይወስድና ሀገር እስከሚገባ እኔ ኃላፊነቱን ወስዳለሁ ብሎ መኖሪያ ፈቃዱን ባያሲዝ ዛሬ እኔ ያው በዛው በስሎ ነበር ወደ ሀገር የምገባው። እኔ ወጣው በአስወጥል 5 ቀን የሰጡ ዝሮ ከፊሌ ስለሆነ እስከ 5 ቀን ከፊል ሊሆን እስከዛ ካልወጣው እሱ ተጠያቂ ሊሆን 72 ሰዓት 3 ቀን ነው ያለው። 5 ቀን በ3 ቀን ነበር ያሉት። የበለው ትንሽ ለ5 ቀን አደረጉት እና በዛ መልኩ ነው። ፎሎ አድርጉት ሁላችሁም የምትፈልጉት። አዎ ራሴ ነው የምቆርጠው፣ ሁሉንም ራሴ ነው የምቆርጠው። አቡዬ እንዴት ነው የምንገናኘው ታዲያ? ያኛው ስልክህም ይሰራል፣ ዋትስአፕ ላይ ይሰራል። በቃ እንደገባሁኝ የኢትዮጵያ ቁጥሬን አለ፣ የኢትዮጵያ ቁጥር ነው በኢትዮጵያ ዋትስአፕ ኃይል አለውኝ። አለመታሰሬም ለሁሉም ነገር አልሐምዱሊላህ። ለምሳሌ ይሄ ወንድሜ እኔ ጋር ሄዶ እሱ ስለሆነ የኔ ስፖንሰር እንዳልታሰር ኃላፊነቱን ወስዶ ከሀገር እስከምወጣ ድረስ ከመታሰር ይልቁንስ ኃላፊነቱን ወስዶ ተረጋግቼ በስነ ስርዓት ወደ ሀገር እንድገባ ያደረገኝ ነው። አልሐምዱሊላህ። ምናልባት እሱ ኃላፊነቱን ባይወስድና ሀገር እስከሚገባ እኔ ኃላፊነቱን ወስዳለሁ ብሎ መኖሪያ ፈቃዱን ባያሲዝ ዛሬ እኔ ያው በዛው በስሎ ነበር ወደ ሀገር የምገባው። እኔ ወጣው በአስወጥል 5 ቀን የሰጡ ዝሮ ከፊሌ ስለሆነ እስከ 5 ቀን ከፊል ሊሆን እስከዛ ካልወጣው እሱ ተጠያቂ ሊሆን 72 ሰዓት 3 ቀን ነው ያለው። 5 ቀን በ3 ቀን ነበር ያሉት። የበለው ትንሽ ለ5 ቀን አደረጉት እና በዛ መልኩ ነው። ፎሎ አድርጉት ሁላችሁም የምትፈልጉት። አዎ ራሴ ነው የምቆርጠው፣ ሁሉንም ራሴ ነው የምቆርጠው። አቡዬ እንዴት ነው የምንገናኘው ታዲያ? ያኛው ስልክህ